ላይ ሲመጣ ግን ቅባ ቅዱስ ማድረግ ትችላለህ። ሰውነትህ ላይ የምትጸልይበት ቦታ ላይም እጣን ታደርጉ ትችላለህ የሚባል ወሬ አለና እንዴት ነው ይሄ? ሴት ልጅ ታደርግ ትችላለች? ቅባ ቅዱስም እራሷ መቀባት ትችላለች አትችልም? እሺ ባጭሩ መልስልሽ። ወሬና ትምህርት ይለያያል። አሁን እንደነገርሽኝ ወሬ ነው የሰማሽው። አሁን እኛ ደግሞ የምናወራው ትምህርት ነው፣ ስርዓተ ቤተክርስቲያን ነው። ቤተክርስቲያናችን በስርዓቷ በቀኖኗ ምን አስቀመጠች ነው የኛ እኛ አሁን የእኛ የተጻፈው ምንድን ነው የሚለው ስርዓታችን ምንድን ያስቀመጠው ነው። ለምሳሌ አንድ ጥቅስ ልስጥሽ። በዚህ በያዕቆብ መልእክት ላይ ያዕቆብ ሲያስቀምጥልን ከእናንተ የታመመ ማንም ቢኖር ይላል ምዕራፍ 5 ቁጥር 14 ላይ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱ ዘይት ቀብተው ይጸልዩለት ይላል። ማን ይጥራ ነው የሚለው? የቤተ ክርስቲያንን ሽማግሌዎች፣ ካህናትን፣ አገልጋዮችን፣ ካህናቱ ማለት ነው። ስለዚህ በኦርቶዶክሳዊ ቤተክርስቲያን እንግዲህ ቅባ ቅዱስ ምነው ቅባ ቀን ምንድን ነው? ሚስጥረ ቀንዲል የሚባለው ነው። 7ቱ ሚስጥራተ ቤተክርስቲያን አሉ። ከነዛ ውስጥ አንደኛው ሚስጥረ ቀንዲል ነው። ከዛ ደግሞ ሚስጥረ ሜሮን አለ። ሚስጥረ ቀንዲል ወይም ቅባ ቅዱስ የምንለው ለበሽተኞች፣ ድውይ ላለባቸው፣ በተለያየች ህመም ውስጥ ለሚያልፉ፣ በአጋንንትም ለሚሰቃዩ ሊሆን ይችላል። በስጋ በሽታም በእርኩስ መንፈስም ለተያዙ እየተጸለየ የሚቀቡት ያ ቅዱስ ቅባት ነው። ያ ቀንዲል ጸሎቱ ሚስጥረ ቀንዲል ይባላል። ያ ደግሞ ቅባ ቅዱስ ይፈጸማል ማለት ነው። ሚስጥረ ሜሮን ግን ለምሳሌ ተክሊል ሲደረግ አይተሽ ከሆነ ክህነት ስንቀበል፣ እኔ አሁን ዲያቆን ነኝ። ክህነት ስንቀበል ዲያቆን ዘማለም ዲያቆን ናቸው። ክህነት ሲቀበሉ ሚስጥረ ሜሮን ተፈጽሞልናል። ጳጳሳት ሲሾሙ፣ ካህናት ሲሾሙ፣ ቤተክርስቲያን አዲስ ሲመሰረት ስትቆም ንዋየ ቅድሳቱን ለማክበር ሚስጥረ ሜሮን ይፈጸማል ማለት ነው። ኦኬ። ስለዚህ አሁን እንደ ያዕቆብ መልእክት ላይ እንዳነበብ ነው እኔ ግለሰቡ ተነስቼ ቅባ ቀንዲል ወይ ምንድነው ሚስጥረ ቀንዲልን በራሴ ላይ መፈጸም አልችልም። ባጭሩ የሚለው መጽሐፍ ቅዱስ ምንድን ነው? የቤተክርስቲያን ሽማግሌዎችን ይጥራ፣ ወደ ቤቱ ይጥራ። እነሱ ደግሞ ምን ያርጉ? የእምነትን ጸሎት እየጸልዩ ይቀቡት። የዛን ጊዜ ከደዌም ይፈወሳል። ኃጢአትም ሰርቶ ከሆነ እግዚአብሔር ይቅር ይለዋል ይላል። እና ስለዚህ በአጭሩ እህት ዓለም ሰዎች የሚያደርጉትን ሳይሆን የግለሰቦችን ልምምድ ሳይሆን ሁለት አይነት ግለሰቦች አሉ ቤተክርስቲያን። አንደኞቹ ግለሰቦች የራሳቸውን ምኞት የራሳቸውን ፈቃድ የሚያደርጉ አሉ። ሌቦች፣ ነጋዴዎች አሉ። እንደነ ይሁዳ አይነት ሌባና ነጋዴ አለ፣ አጭበርባሪ አለ። ሁለተኞቹ ደግሞ ያልተማሩ ሆኖ በልምድ ያልተማሩ በልምድ በቃ ልምድ ብቻ ወይ ደግሞ የሆነ እንዳልሹ ቅድም የሚነገሩ ነገሮችን ይዘው የሚያደርጉ አሉ። እኛ ግን የምንነግርሽ ከሁለቱ የወጣ ሆኖ መጽሐፍ ቅዱሳችን የሚያዘውንና ቀኖናችን ስርዓተ ቤተክርስቲያናችን የሚያዙን። በአጭሩ ራሳችን ላይ ቅባ ቀንዲል ምንድነው ሚስጥረ ቀንዲል ወይም ቅባ ቅዱስ መፈጸም አንችልም። ካህናትና ንስሐ አባቶቻችን ግን ያን ይፈጽማሉ። እሱ ማፈጻጸሙ የራሱ የሆነ ስርዓት አለው ባጭሩ።